እንኳን ወደ ዋርካ ቱንስ በደህና መጣችሁ። ሰብስክራይብ በማድረግ ቤተሰባችን ይሁኑ። የኩሮዎች ምድር በእንስሳትና በተፈጥሮ የተሞላ ውብ ሳቫና። ፀሐይ በኩሮዎች ሀገር ላይ ደምቃ ወጣለች። ሙፋሳና ዛዙ በኩራት አለቱ ላይ ለተሰበሰቡ እንስሳት ሰላምታ ይሰጣሉ። በኩሮዎች ሀገር ልብ ውስጥ ሲምባ የሚባል ሕፃን አንበሳ ተወለደ። ሲምባ በቀጣይ ንጉሥ ሊሆን ነው። ሙፋሳ በኩራት የእኛን ውድ ሲምባ ተመልከቱ፣ አንድ ቀን ታላቅ ንጉሥ ይሆናል አለ። ዛዙ ክንፉን እያወዛወዘ ለወደፊት ንጉሥ ሰላምታ አቅርቡ እያለ ይናገራል። ሙፋሳ ሲምባን ወደ ጎን ወስዶ እያስተማረው ነበር። ሙፋሳ በዝግታ አስታውስ፣ ሲምባ ንጉሥ መሆን ማለት መንግስቱንና እንስሳቱን ሁሉ መንከባከብ ማለት ነው አለው። ሲምባም በሚገርም ሁኔታ አባዬ ግን ጨለመው ቦታስ ይለዋል። ሙፋሳ በቁም ነገር በጭራሽ ወደዚያ እንዳትሄድ፣ እጅግ አደገኛ ቦታ ነው ሲምባ፣ ነግሬሃለሁ፣ አደገኛ ቦታ ነው ይለዋል። ስካር ሲምባን ወደ አደገኛው ቦታ አታሎ ይወስደዋል። ስካር በተሳሳተ ሁኔታ ሲምባን አሪፍ ነገር ማየት ትፈልጋለህ ይለዋል። ወደ ዝሆን መቃብር ሂድ እያለ ይናገራል። ሲምባም ስካር ወደ አለው ቦታ ይሄዳል። ሲምባ እየሄደ ሳለ ከናላ ጋር ይገናኛል። ናላም እጅግ በጣም በመጨነቅ ይህ ቦታ እጅግ አስፈሪ እኮ ነው ሲምባ፣ እንዴት ወደዚህ ትመጣለህ ትለዋለች። ሲምባም በድፍረት ምንም አይደል ናላ፣ እስቲ አንዳንድ ጀብዶችን እንማማር ይላታል። ይህንን ናላና ሲምባ እየተነጋገሩ ሳለ ጅቦች ያጋጥሟቸዋል። በድንገት ጅቦቹን ሲመለከቱ እጅግ ይደነግጣሉ። የሲምባ አባት ሙፋሳ ከጅቦቹ ሊያድናቸው በሰዓቱ ክትፍ ይላል። ሙፋሳ በንዴት ሲምባ በፍጹም አልታዘዝከኝም፣ እንዴት ወደዚህ አደገኛ ቦታ ትመጣለህ? እንዳትሄድ አላልኩም ነበር ይለዋል። ሲምባም አዝኖና አፍሮ ከሙፋሳ ጋር ይመለሳል። ሲምባም በኋላ ላይ ይቅርታ አባቴ፣ ትክክል አልሰራውም ይለዋል። ስካር እንደገና ሲምባን በማታለል ወደ ሞቱ ቦታ ይመራዋል። በዚያ ቦታ ላይ በሚደረግ ትንቅንቅ ሙፋሳ አሳዛኝ ሞት ይሞታል። ስካር በማሾፍ ሽሽ ሲምባ፣ አሁን መቼም ንጉሥ አትሆንም ይለዋል። ሲምባም ልቡ ተሰብሮ ርቆ እየሮጠ ነው። ከዚህም በኋላ ሲምባ ቲሞንና ፑማን በጫካ ውስጥ ተገናኙ። ቲሞን በቀልድ መልክ ጭንቀትን መርሳት ትችላለህ ሲምባ፣ በእኛ መሪ ቃል ብቻ ኑር ትለዋለች። ፑማ በሳቅ ምንም ጭንቀት የለም ማለት ነው እያለ ይስቃል። ሲምባ ግድ የለሽ ሕይወት ጀምሯል፣ ግን ቤቱን ይናፍቅ ነበር። ከዓመታት በኋላ ናላ ሲምባን በጫካ ውስጥ ተገናኙ። ናላ እጅግ በጣም በደስታ ሲምባ እውነት አንተ ነህ አለችው።
ሲምባ እጅግ በጣም ተቀይሮ አድጎ ነበር ያገኘችው። ሲምባም በግርምት ናላ ዳግመኛ አግኝሻለሁ ብዬ አላሰብኩም ነበር ይላታል። ናላም የኩራት ምድሮች ያስፈልጉሃል፣ ስካር ተቆጣጥሮታል፣ መንግስቱንም እያሰቃየ ነው አለችው። ሲምባም ያለፈውን ነገር መጋፈጥ እንዳለበት አስቧል። ሲምባ ግን እርግጠኛ አይደለም። ራፍኪ የተባለው ጥበበኛ ጦጣ ምን ሆነሃል ሲምባ? ማን እንደሆንክ ማስታወስ አለብህ፣ አንተ እኮ ንጉስ ነህ ይለዋል። ሲምባ አሁን ድፍረትን አግኝቷል። ከራፍኪና ከናላ ባገኘው ቃል ወደ ቦታው ለመመለስ የወሰነ ይመስላል። ሲምባ በኩሮዎች ቦታ ላይ በአለቱ ቦታ ስካርን ለመግጠም ይጓዛል። ስካር በመሳለቅ አንተ እኔን ታሸንፈኛለህ ብለህ ታስባለህ ይለዋል። ሲምባም በጽኑ ቃል እኔ የሙፋሳ ልጅ ሲምባ እኮ ነኝ፣ እናም በንጉስነቴ ቦታዬን እወስዳለሁ አለው። ስካርና ሲምባ ጠንካራውን ጦርነት ጀመሩ። ተፋለሙ እና ሲምባም ጦርነቱን አሸነፈ። አዲስ ንጋት፣ አዲስ ተስፋ በምድሪቱ ላይ ወጣ። ሲምባም በጀግኖችና በኩሮዎች ቦታ ላይ ከናላ ከዛዙ ቲሞንና ፑማን ጋር ቆሟል። ትክክለኛው ንጉስ ሲምባ ተመልሶ ወደ ኩሮዎች ሀገር ሰላምን አምጥቷል። ሲምባ መንግስቱን እየተመለከተ ቤታችንና ፍጥረታትን ሁሉ እንንከባከባለን ይላል። ፀሐይ በድጋሚ በሚያምር ሁኔታ ፈክታ ወጥታለች። ሲምባ የንግስናውን ቦታ ተረክቧል። የአባቱን የሙፋሳን ቦታም አስቀጥሏል። ሲምባ የእንስሳቱ ሁሉ ንጉስ ሆኗል። ጀግናው ሲምባ